አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የትውልድ ሀገር ላሳያችሁ ብዬ ነው። በጠዋት ነው የተነሳሁት። ፈጅር አካባቢ እንደምታዩት ገና አልነጋም። ፈጅርን ሰገድኩኝና ቁርስ በልተን ምናምን ቀጥታ ወጣኝ። እዚህ ጋ ያው ጥላዬን ይዣለሁ። እዚህ እንኳን ገና ጠዋት ነው፣ 12 ሰዓት ላይ ነው። በጣም ጠዋት ነው፣ ግን ስመለስ ፀሐይ እንዳይመታኝ የእግር መንገድ ስላለው ትንሽ አይደለም የእግር መንገድ በደንብ አለውና ለዛ ጥላዬን ውሃዬን ይዤ ይሄው እንግዲህ እየሄድኩ ነው። ከዛ ያው ባጃጅ ያዝንና ብዙዎቻችሁ ታውቁታላችሁ፣ ገጠሩ ሄድን። እንግዲህ መንገዱ ይሄንን ይመስላል። እየተሰራ ነው በነገራችን ላይ ግን አስፓልቱ አሁንም ገና ነው። ወላሂ ያለ ሀገራችንን ሰላም ያደርገው። አስፓልቱ የሚሰራ ዱአ አድርጉ። አስፓልቱ ካልተሰራ በጣም መንገዱ ትንሽ አስቸጋሪ ነው። አስፓልቱ ቢሰራ ደግሞ ለመንገዱ ማስቸገር ብቻ ሳይሆን በቃ ሀገራችን ያው ታድጋለች። የምር ይሄ ከሀይቅ አረባቴ ከሀይቅ ጭፍራ መንገዱ ከተሰራ በጣም ነው የምታድገው ሀገራችን ወላሂ። እና ቢስቲማ ለመኖር ታጓጓለች ያኔ። ስለዛ አላህ ሰላሟን ይመልስልን በመጀመሪያ ሀገራችንን እና ዋናው ደግሞ እድሜና ጤና ነው። እሱን ከሰጠን እንግዲህ እና ይሄንን ይመስላል። እየሄድኩ ነው። ከዛ እያያችሁት ብዬ ነው፣ ቀስ ብላችሁ እያያችሁት ሀገራችሁን ብዬ ነው። ይሄ እንግዲህ ገጠሮ ትምህርት ቤቱ ከመድረሳችን በፊት ነው። ብዙም ያው ባጃጁም ይፈጥናል ምናምን፣ ከቤትም ስትወጡ የሆነ ዲካ ምናምን አለ ሰው ጋር ምናምን ስለሚሆን በቃ ትንሽ እውነት ለመናገር ለካሜራ ትንሽ ካሜራ ስትቀርጹ ደግሞ ሰው ብዙ አይፈልግም። ብዙ ካሜራ አይፈልግም ሰውና የሰውን መብት መጋፋትም አልፈልግም። በነገራችን ላይ አይፈቀድም። እውነት ለመናገር ሰውን ያለ ፍላጎቱ ወደ ሚዲያ ማውጣት በጣም ወንጀል ነውና በተቻለኝ እሞክራለሁ ሰውን ላለማስገባት። ምክንያቱም እኔም ቢሆን የማልፈልገውን ነገር በራሴ ላይ እንዲሆን የማልፈልገውን በሰውም ላይ አላረግም። ግን ደግሞ መንገድ ምናምን ሲሆን የግድ አንዳንድ ሰው ይገባል፣ በቃ የግድ ነውና ከዛ ውጭ ግን ይሄ ስራዬ ብዬ እኔ ሰውን አልቀርጽም። እንግዲህ በተለይ ቲክቶክ ላይ ያ ሰው ሳያስበው የምታነሱ ሰዎች አላችሁ እና አንስታችሁ ደግሞ ያው ቪዲዮውን ወደ ቲክቶክ ዩቱብ ምናምን የምታመጡና ያው በህግም ያስቀጣሉነትን በመናገር እንግዲህ ባታነሱ፣ ሰውን መብቱን ባትጋፉ ጥሩ ነው እላለሁ። ሰው ከፈለገ ግን ምንም ችግር የለውም። በነገራችን ላይ ሚዲያንም እንደዚህ ካሜራንም ባነፈራ ጥሩ ነው። እንግዲህ እዚህ ካምፕ ደረስን። ብዙዎቻችሁ ታውቁታላችሁ። ተፍ ተፋልን። ከዛ በኋላ ከባጃጅ ወረድንና በእግራችን መሄድ ጀመርን። ይሄ ገጠሮ ትምህርት ቤቱ ነው ለማታውቁት፣ ኪሜድ አካባቢ ነው። ከዛ ፓስትኒ ቁርስ በልቼ ነው የወጣሁት። ታናሽ ወንድሜ ጋር ነበር። ከዛ እኔ ፓስትኒ መብላት አለብኝ ብዬ ካምፕ ፓስትኒ ገዛሁና እንግዲህ እሷን እያጣጣምኩኝ እየቆሰቆስ ነው በእግራችን። መንገዱ ግን ልነግራችሁ አልችልም። ከመጣሁ ሂጄ አላቅም። የእግር መንገድ ያለው በጣም ስንሄድ እንኳን ዝቅዝቀት ነው፣ አይታወቀንም። ስንመለስ ግን እኔ እንጃ። እኔ ጎዶ ልጅ ነኝ እንደነገርኳችሁ። ግን ከጎዶ ገጠሮ ተመላልሼ ነው ከ1 እስከ 8 የተማርኩት። አስባችሁታል? አሁን ላይ በቃ እኔ እንጃ ወላይ ስመለስ በጣም ከባድ ነበር አቀበቱ ምናምን። ብቻ እንደማይመጣ የለውም መጣሁት። በጣም ከባድ ነበር። ሄድንና እዚህ አገር የገባሁኝ በጣም የእግር መንገድ ነበረው። ሰው አልቀረጽኩም። ይሄ አሁን እየቀረጽኩ ያለሁት ግን ጎዶ የምትባለው ሀገር ናት። በጣም የምታምር አረንጓዴ የሆነች ሀገር ናት። በነገራችን ላይ ሀገሬ እዚህ ነው ተወልጄ ያደግኩትና በጣም እወዳታለሁ። ያው የእግር መንገዷ ትንሽ ቢያደክመኝም ቤተሰብ ዘመድ አዝማድ ስላለ ያው የግድ መሄድ አለብንና
እና እቺ ጎዶ ናት እንግዲህ የትምህርት ቤት የመዋለ ህጻናት ትምህርት ቤት ነው። ግን ትንሽ ያው በሰላሙ ሁኔታ አሁን ላይ ስራ ምናምን እየሰራ አይመስለኝም ትምህርት ቤቱ። ብቻ ግን ያው ትውስታ ያለባችሁ በተለይ የጎዶ ልጆች ሀገራችሁንም በዛው እዩት። ግን አሁን ግንቦት ነው እንግዲህ እንደምታውቁት ግንቦት ወደ መጨረሻ አካባቢ ነው 20 ምናምን እና እውነት ለመናገር ያን ያክል ነጭ የሚባል አይደለም። እንደውም ወላሂ እኔ እንደዚህ አረንጓዴም ይሆናል ብዬ እንትን አላልኩምና ደህና ነው ብቻ አልሐምዱሊላህ ደህና ነው። እንደፈራሁት አይደለም። ድርቁም ማለት ባለፈው ትንሽ ዝናብ ጥሎ ስለነበር ባያጠግብም ዞሮ ትንሽ እየበቀለ ምናምን ነው እና ደህና ነው ብቻ ወዙ እና ከዛ እዛ ረፋፍጄ ምናምን ያው ያን ያክልም አልቆየሁም። ያው አስገዳጅ ጉዳይ ስለገጠመኝ ነው እንጂ ፕሮግራም ኑሮኝ ምናምን አይደለም። እውነት ለመናገር ለመሄድ ግን መሄድ የነበረብኝ ጉዳይ ነበረ። ለዛ ነው እንጂ ኢንሻአላህ እስኪ በሰፊ ሰዓት ሄጄ ልጆችን ይዤ ምናምን ደስ የሚል ቆይታ ይኖረኛል እሄዳለሁ ብዬ አስባለሁኝ። ያው አሁን ትምህርት ስላለ ልጄ ተማሪ ስለሆነች ትምህርት ሲዘጋ ልጆችን ይዤ በሰፊ ሰዓት አመቻችቼ ምናምን ካልሆነ አሁን ልጄንም ጥዬ ነበር የሄድኩት ህፃኗን ቶሎ ነው የተመለስኩት። እና እንግዲህ ጎዶ እንደምታዩት ነው። በጣም ነው የሚያምረው። እውነት ለመናገር ሜዳ ናት፣ ትንሽ ናት ሀገሯ እና ይህንን ይመስላል። ከዛ እዚህ ተመልሻለሁኝ። በቃ በእግሬ መሄድ አለብኝ መንገድ እየጨረስኩ ነው፣ እየተመለስኩ ነው። እዚህ ጋር አልቆየሁም በነገራችን ላይ በጧት ነው የተመለስኩት። በጧትም ነበር የወጣሁትና ተመለስኩኝ። እዚህ ጋር ባጃጅ ምናምን አልቀረጽኩላችሁም እንጂ በባጃጅ ተመለስኩኝ። ከዛ ቤቴ ትንሽ ልጆች ጋር ተጫወች ምናምን ምሳ በላን። ከዛ ቀጥታ ያው ወደ ቡና ገባን፣ ቡና ጠጣን ምናምን ብቻ ደስ ይል ነበር። የዛሬው ቀን ይሄንን ይመስላል። ኢንሻአላህ በቀጣይ እንገናኛለን። ሀገራችንን አላህ ሰላም ያርገው። እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።